እሺ ስሜ አሰገደች አሰፋ እባላለሁ። የመጣሁት ከሐዋሳ ነው። ለላይፍ አግሮ የመጀመሪያ ባች ተማሪዎች ነን ቡና ቅምሻ ላይ እና የነበረውን ነገር ለማየት ሮስቲንጉን ለማየት እና እሱንም ለዛ ነው የመጣነው። ክላስ የተማርነውን ፕራክቲካሊ በደንብ አይተናል። ሲቀጥል ብዙም እውቀቱ አልነበረኝም። ስለዚህ ትምህርት ስገባ እውቀቱ አልነበረኝም፣ ግን ላይፍ አግሮ በደንብ አስተምሮኛል። ቡናዎችን ስንለይ ቴስት ስናደርግ በፊት ዝም ብዬ ነበር የምጠጣው፣ ግን የሲዳማ ቡና፣ የይርጋ ጨፌ፣ የጉጂ ቡናዎችን ቴስት በማድረግ መለየት ችያለሁ። ሲቀጥል ምን አይነት ዲፌክት ቡና ውስጥ እንደሚኖር በዚህ ትምህርት ማግኘት ችያለሁ እና ዲፌክቶቹን መለየት በደንብ አስተምሮናል። ፕራክቲካሊ በጣም ትልቅ እውቀት ነው ያገኘሁት። ይሄ በጣም ትምህርቱን የወሰድን ሰዓት ላይ እጅግ በጣም ሞቲቬት ነው ያደረገኝ። ወደዚህ በመግባቴ እድለኛ እንደሆንኩ ነው የተረዳሁት እና በደንብ ሰፋ ባለ አገላለጽ በቃ ኃላፊነት በሚሰማው መልኩ ነበር እያስተማረን የነበረውና እኛም ወደዚህ በደንብ እንድንገባ ወደ ቢዝነሱ እንድንገባ እውቀቱን ያለ ገደብ ነበር እየሰጠን የነበረውና በዚህ አጋጣሚ በደንብ አሼን ማመስገን ፈልጋለሁ። በጣም እኔ ሞቲቬት ነው ያደረገኝ ሲያስተምረንና አመሰግነዋለሁ። በጣም በፍጹም አልጠበቅኩም። እንደዚህ አይመስለኝም ነበር። ቡና ቢዝነሱ ይሄን ያክል በእውነት ሀገሪቷ ላይ ትልቅ ሚና እንዳለው አላውቅም ነበር። ግን እውቀቱን እዚህ በተማርኩበት ጊዜ ምን ያህል ከወርቁላ እንደሚበልጥ ነው የተረዳሁት አሁን ቡና እና እኔም የዚህ እድል ተካፋይ በመሆኔ በጣም እድለኛ ነኝ። እንደዚህ አልጠበቅኩም ነበር። ይሄን ያክል የሆነ ቦታ ደርሼ እንደምታገኙ ተስፋ አደርጋለሁ። በደንብ ቢዝነሱ ላይ ትልቅ ቦታ ደርሳለሁ ብዬ አስባለሁ። እሰራበታለሁ። በመጨረሻ ማስተላለፍ የምፈልገው ቡና ዘርፍ ላይ መሰማራት የሚፈልግ ሰው መጀመሪያ እውቀቱን ማግኘት አለበት። ቡናውን እንዴት መለየት አለበት፣ ምን አይነት ማርኬት ቤት በኩል ማርኬቱን መጠቀም እንዳለብን ያንን በደንብ መረዳት አለበት። ሲቀጥል ደግሞ መማር የሚፈልግ ቢኖር እዚህ ላይፍ አግሮ መጥቶ መማር ይችላል። ልክ እንደኛ በደንብ እውቀት ያገኝበታል ብዬ አስባለሁ። ተመልካቾቻችን ላይፍ አግሮ ላይ መጣችሁ መማር ትችላላችሁ። ይሄንን ፔጅ ፎሎ፣ ሼር ለብዙ ሰው እንዲደርስ ሼር፣ ኮፒ ሊንክ አድርጉልን። አመሰግናለሁ።